ከጥፋቷ በፊት ዛሬ በሕይወት ያለ ማንም ሰው ያላየው ዓለም ነበር። ከፍጥረት ጋር የተቀራረበ፣ ወደ ኤደን ገነት የቀረበ እና እግዚአብሔር ለሰው ልጆች ከሰጠው የመጀመሪያው እስትንፋስ ጋር የተገናኘ ዓለም ነበር። ሆኖም ግን በጣም የተበላሸ፣ በጣም አመፀኛና መንፈሳዊ የተዘበራረቀ ዓለም ስለነበር እግዚአብሔር ራሱ መጥፋት እንዳለበት ተናግሯል። መጽሐፍ ቅዱስ ከጥፋቷ በፊት የነበረውን ዓለም በአንድ ምዕራፍ አይገልጽም። በምትኩ ይህንን የጠፋ ዘመን በተበተኑ ጥቅሶች ከዘፍጥረት ምዕራፍ 1 እስከ 6 በመዝሙር፣ በኢዮብ፣ በኢሳይያስ፣ በሕዝቅኤል እና በመጨረሻም በኢየሱስና በሐዋርያት ቃላት ውስጥ ይገልጻል። እነዚህ ቅዱሳት መጻሕፍት ሲሰባሰቡ የሰው ልጅ ቀደምት ስልጣኔን የሚያስታውስ ምስል ይፈጥራሉ። በእግዚአብሔር የተፈጠረ በሕይወት በብርታትና በእውቀት የተሞላ ነገር ግን በአመፅ በሙስና የተሞላ ዓለም፣ ለዘመናት የኖረ ከተሞችን የገነባ ብረትንና ሙዚቃን የፈጠረ እናም በምድር ላይ የተባዛ ስልጣኔ። ሆኖም በመጽሐፍ ቅዱስ መሰረት ይህ ዓለም በጣም ስለተሰበረ እግዚአብሔር ራሱ በልቡ አዝኖ ነበር። ቅዱሳት መጻሕፍት የጥፋት ውሃ ያለማስጠንቀቂያ እንዳልመጣ ይናገሩናል። ለትውልድ የሰው ልጆች ጊዜ ተሰጥቷቸዋል። የንስሐ ጊዜ፣ የመመለስ ጊዜ፣ የማዳመጥ ጊዜ። ነገር ግን አላደረጉትም። ዛሬ በመጽሐፍ ቅዱስ በአንድ ወቅት ስለነበረውና ሙሉ በሙሉ ስለጠፋው ዓለም ምን እንደሚገልጽ ለመመርመር ከውሃው በፊት፣ ከመርከቡ በፊት፣ ከፍርድ በፊት የነበረውን ዓለም ለማየት ወደ ኋላ እንመለሳለን። ይህ አፈ ታሪክ አይደለም። እንደ መጽሐፍ ቅዱስ ገለጻ ይህ እውነተኛ ታሪክ ነው። ውድ የቻናላችን ቤተሰቦችና ተመልካቾች ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የተለያዩ መጽሐፍ ቅዱሳዊ ታሪኮችን ያገኙ። በተጨማሪም የምንለቃቸውን ቪዲዮዎች ላይክ እና ሼር በማድረግ ሌሎች ጋር እንዲደርሱና የዚህ ቻናል ተጠቃሚ እንዲሆኑ እንዲያደርጉ በትህትና እንጠይቃለን።